በደህና መጣችሁ። ለዛሬም ደግሞ በጣም ቆንጆ የሆነ የቲማቲም ፍትፍት ከስፒናች ጋር እንዴት አድርገን እንደምንሰራ እሱን አብረን እናያለን። እንደምትወዱ ተስፋ አደርጋለሁ። ወደዚህ ስትመጡ ደግሞ የመጀመሪያችሁ ከሆነ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። የደወል ምልክቱን የመጀመሪያውን ኦል የሚለውን ከተጫናችሁ አዳዲስ ቪዲዮዎች አፕሎድ ሳደርግ ወደ እናንተ ይደርሳል። ቪዲዮን ደግሞ ከወደዳችሁት ላይክ ማድረግ አትርሱ። ላይክ ስታደርጉ ሌሎች ሰዎች ጋር እንዲደርስ ቪዲዮ ታግዛላችሁ። ቤተሰብ ሆናችሁ ደግሞ ላይክ በማድረግ መልካም አስተያየታችሁን በመስጠት አብራችሁ ላላችሁ ከልብ አመሰግናለሁ። ወደ አሰራሩ እንሂድ። የሚያስፈልጉኝ ነገሮች እንግዲህ እንደምታዩት እዚህ ጋር በደንብ አጥቤ አዘጋጅቻለሁ። ቤል ፔፐር ያስፈልገናል፣ ተለቅ ያለውን ቃሪያ። ከዛ ደግሞ እነሱን እንደዚህ አድርጌ አነሳ አድርጌ ከላይ ለማድረግ እንዲመቸኝ ለመፍጨትም እንዲቀል ከትፈዋለሁ። ከዛ ሀለፔኖ እንደለውን ይሄንን አረንጓዴውን ቃሪያ እሱን አደርጋለሁ። ከዛ ደግሞ ፓርስሊ አዘጋጅቻለሁ ወይም የስጎ ቅጠል የምንለው ሲላንትሮም መሆን ይችላል፣ የድንብላል ቅጠል እሱን ማድረግ እንችላለን። እንደዚህ አድርገን እሱን እንከትፈዋለን። በመቀጠል ደግሞ ሽንኩርቶች ያስፈልጉናል። ሁለት አይነት ሽንኩርት ነው የተጠቀምኩት፣ ቀይ ሽንኩርት እንደገና ደግሞ የባሮ ሽንኩርት ወይም ሊክ የሚባለው። እሱን እንደዚህ ሰንጠቅ አድርገን ስናጠበው ጥሩ ነው፣ አፈር ስለሚኖረው ብዙ ጊዜ እንደሱ አድርጌ በደንብ አጽድቼዋለሁ። ከዛ በኋላ እነሱንም ደግሞ አነሳ አድርገን ከታትፈን እናዘጋጃቸዋለን። ከላይ ለመበተን እንዲመች እንዲህ በክብ በክብ ያደረጉት፣ ሲፈጭም ይቀላል። እነዚህ ሽንኩርቶቹ አንድ ላይ ተደባልቀው ቆንጆ ቴስት ነው የሚሰጥልን። ይህንን ካልሆነ ደግሞ ግሪን ኦኒየን የሚባለውን እሱ መተካት እንችላለን፣ አረንጓዴው ሽንኩርት። ከዛ ደግሞ ቲማቲም እየከተፍኩ ነው። እንደምታዩት ተለቅ ተለቅ አድርጌ እንደዚህ ለመፈጨት ከትፋለሁ። ፍሬውን አላወጣውም። እዛ ጋር ግን ያዘጋጀኋቸውን ከላይ ለመበት ነው ፍሬውን አውጥቼለታለሁ። እንደሱ አድርገን ማዘጋጀት እንችላለን። በዚህ መልኩ እንግዲህ ሁሉንም ከታትፌ ጨርሻለሁ ማለት ነው። ከዛ የሚቀረን ስፒናች ነው። ስፒናች በጣም ጤናማ ነው እንደምታውቁት፣ አረንጓዴ ነገር ለጤናችን ጥሩ ነው። ይህንንም ባይሆን ሌሎች እንደ ስፕሪንግ ሚክስ ያሉትን አይነት ማንኛውም ሰላጣ እንደዚህ ከተፍ አድርገን መጨመር እንችላለን። አንድ ላይ ከፈጨሁት የአረንጓዴ ስለሚሆን ከለሩ የትምቱ እንዳይቀየር በሚል እንዲህ ከትፌ ያዘጋጅቸዋለሁ። ሌሎቻው መጨረሻ ላይ የምንጨምረው ማለት ነው። እንግዲህ ያዘጋጀኋቸውን በሙሉ አሁን ወደ መፍጫ እየገለበጥኩ ከላይ ለመበተናቸው ብቻ አስቀምጬ ፈጫቸዋለሁ ሁሉንም አንድ ላይ። መጨረሻ ላይ ስጎ ቅጠሉ የሚያደርጉት ወይም